ሰላም እንዴት ናችሁ? አማን ነው፣ ሰላም ነው። ዛሬ ደግሞ እስቲ ስለ ክላስ ዲ አምፕሊፋየር ደግሞ እናወራለን። እኛ ጋር አሁን የተለመደው ማለት ነው። ስለዚህ ጋር ክላስ ዲ አምፕሊፋየር ነው። በሳይዟ በጣም ትንሽ ናት። ስራዋ ግን በጣም ትልቅ ነው። በ80 ዋት ፐር ስፒከር ያወጣል። 80 ማለት ነው በእያንዳንዱ እና ስለዚች እቃ ደግሞ እናወራለን እና እንዴት ሞዲፋይ አድርገን ደግሞ እንደምንሰራም ጭምር እስቲ እናያለን ማለት ነው። መጀመሪያ ስለዚህ እቃ ትንሽ እናወራ። አምፕሊፋየሮች ብዙ አይነት አምፕሊፋየር አለ። ክላስ ኤ፣ ክላስ ኤቢ ኤንድ ክላስ ዲ አምፕሊፋየር ላይክ ዚስ ማለት ነው። እንደዚህ አይነት ማለት ነው። ክላስ ኤዎች በመጀመሪያ ጊዜ 1970ዎቹ 60ዎቹ አካባቢ የነበሩ ናቸው። ሞር እነዚህ የቲዩብ ትራንዚስተር የሚጠቀሙት ማለት ነው። በኋላ ላይ ደግሞ የሂት ኮንሰፕሽናቸውን እንዲቀንስ አንዳንድ ማሻሻያ አድርገው በክላስ ኤቢ አድርገው አመጥተዋቸዋል። ክላስ ኤቢ ደግሞ የአብዛኛውን በቤታችን በምናምን የምንጠቀማቸው ከ1980ዎቹ አጋማሽ ጀምሮ እስከ 90ዎቹ 2000 ኢቭን እስካሁን ድረስ በጣም ከፍተኛ አገልግሎት እየሰጠ ያለ የአምፕሊፋየር ታይፕ ነው ክላስ ኤቢ። ክላስ ዲ አምፕሊፋየር ደግሞ ማለት እነዚህ ናቸው። ክላስ ዲ አምፕሊፋየር ምንድነው ይዞ የመጣው? አንደኛ ሂት ኮንሰፕሽን በጣም ዝቅተኛ ማለት በጣም ከፍተኛ ዋቶችን በትንሽ ፓወር ግን ኢፊሽንት በሆነ አውትፑት እንትን እያለ መጥቷል። አሁን ተሻሽሎ መጥቷል ማለት ነው። ከክላስ ኤቢ አምፕሊፋየር የሚሻሉት በዚህ ነው እና እንደገና ደግሞ ጥራት ክሊር የሆነ ሳውንድ ማውጣት ይቻላል። ዊዘን ስሞል ቮልቴጅ ማለት ነው። ኤቢ ቮልቴጅ በጣም ኮንሰፕሽኑ ከፍተኛ ነው እና ሂት ዲሲፔት ደግሞ ያደርጋል። ሂት በጣም ነው የሚወጣው። ያንን ኮንትሮል ለማድረግ በጣም ከፍተኛ አቅም ያላቸውን ፋኖችን ይጠቀማል ማለት ነው። ክላስ ዲ ከሆነ ግን እንደዚች በዚች ሳይዝ 80 ዋት ፐር ስፒከር እንዲያወጣ ተደርጎ ይሰራል። እንደውም ይሄ 2 ቻናል ነው። እንደገና 2.1 ቻናል አለ። እንደዚህ ሆኖ ተጨማሪ ሰቡፈር ያለው ማለት ነው። የሰቡፈር አውትፑት ያለው ነው። ይሄ ሌፍት እና ራይት ነው። እዚህ ጋር እንደሚታየው this is left, this is right። እንደገና ተጨማሪ ውፈር ያላቸው አሉ። እነዚህ በዚህ እኛ ሀገር ስላልገባ ነው አሁን ያው መግባቱ አይቀርም። እንደገና ደግሞ ኢቨን ይሄ 2 ቻናል ነው ብያቸዋለሁ። እስከ 5.1 ቻናል ድረስ አሉ። በእንደዚህ ሳይዝ በጣም ትንሽ ሆኖ ማለት ነው። ትንሽ ሆኖ 5.1 5 ስፒከር ፍሮንት 2 እና ሬድ 2 ከዛ አንድ ሰብውፈር ማለት ነው። እና እነዚህ ናቸው ክላስ ዲ አምፕሊፋየር ተብለው ትልልት ማለት ነው። ዘግይቶ ነው የገባው በነገራችን ላይ። እኛ ሀገር ውጪዎቹ በጣም ነው የሚያውቁት። ይሄንን መጀመሪያ አካባቢ ላይ በብዛት ነው እንትን ሲል ገበያ ላይ ሲውል የነበረው። እኛ ጋር ግን ዘግይቶ ነው የመጣው። አሁን ከዚህም የተሻሻሉ በጣም ምርጥ ዲአይዋይ ስራዎችን ለመስራት የሚያግዙ ብዙ የአምፕሊፋየር ቦርዶች አሉ፣ ግን እየመጡ አይደለም። ወደፊት እንግዲህ እስቲ ይመጣል ብለን እንጠብቃለን። እነሱ ከመጡ አንደኛ ፈጠራ እንትኖችንም ከፍ ያደርጋሉ። የፈጠራ ብዙ ፈጠራዎች እንዲስፋፉ ማለት ነው። ብዙ ጥቅም አለው።
ምክንያቱም በብዛት ከተገኘ በፈለግነው ሞዲፊኬሽን እየሰራን ሞዲፋይ እያደረገን መስራት እንችላለን ማለት ነው። ይህንን የመስራት ፍላጎት ያለን ሰዎች ማለት ነው። ልክ እንደዚህ ይሄ አሁን ላይፍ ስታር ሪሲቨር ቦክስ ነው፣ ግን ይሄኛውን እዚህ ውስጥ አድ በማድረግ የተሰራ ነው እንደምታዩት ማለት ነው። ይታያል አይደል? እና እንደዚህ ዲአይዋይ ወይም ፈጠራ ማለት ያው እኛ በምንፈልገው መንገድ ሞዲፋይ እያደረግን መስራት ማለት ነው እንጂ የራሱን የእንትኑ መፍጠር ብላም ሳይሆን ሞዲፋይ እየተደረገ መስራት ነው በሚመች ባለ እቃ ማለት ነው። እንደዚህ አይነት አሁን ይሄ ተበላሽቶ የተቀመጠ ዝም ብሎ ቦክስ ነው። በዚህ ይህንን እዚህ ላይ አድ በማድረግ የተሻሻለ ማለት ፈጠራ የታከለበት ስራ እንሰራለን ማለት ነው። እንደዚህ አይነት እቃዎች ሲመጡ ሞር ደግሞ ከዚህ በላይም ከቱ ቻናልም በላይ 4 ቻናል 6 ቻናል 7.1 7.2 ምናምን እያሉ ቢመጡ የተሻለ ደግሞ እንትናችንን ከፍ እያደረግን መስራት ይቻላል ማለት ነው። እና አሁን ይሄ በላይፍ ስታር ቦክስ የተሰራ ማለት እይታው ራሱ በጣም የሚያምር ነው። ምንም የሆነ የተበጣጣ የተበሳሳ ምናምን ነገር የለውም። ከኋላም ይህንን ይመስላል። ቱ ቻናል ነው ቅድም እንዳልኳችሁ። 2 ስፒከር አውትፑት አለው፣ ሌፍት እና ራይት። ፓወር ኦን እና ኦፍ አለው። ፍላሽ እንዲወስድ ነው። ይችኛዋን አራዝመን ማለት ነው። ይችን አራዝመን በዚች መልክ እንድትወጣ ተደርጎ ይሰራል። በተረፈ የኤፍኤም ገመድ አለች። ከዚህ ጋር በማገናኘት እዚህ ላይ አራዝመን መጠቀም ይቻላል። ኤፍኤምም ጭምር ነው። በተጨማሪ ደግሞ ኦክሲለሪ አውትፑት አለው ማለት አምፕሊፋየሩ መጠቀም ካልፈለገ ጀስት እንደ ፕሪአምፕ ዲቫይስ መጠቀምም ይቻላል። ምክንያቱም አውትፑት አለው፣ ሌፍት እና ራይት አውትፑትም አለው። እዚህ ላይ የት ጋ ነው? እዚህ ጋር ሌፍት እና ራይት አውትፑት አለው። እሱም ከዚህ ጋር ኮኔክት በማድረግ ይሄንን ከሌላ አምፕሊፋየር እነዚህ ሆም ቲያትር አምፕሊፋየሮች እኛ ሀገር በብዛት የሚገኙት 2.1 ነው ወይም 3.1 ሴንተር ይኖረዋል፣ ሌፍት እና ራይት እና አዲስ ሰብወூፈር ማለት ነው። በብዛት የሚገኘው እሱ እኛ ጋር ነው። ያው በተለምዶ ጂፓስ ይባላል። ጂፓስ ተብሎ ግን አይታለም። ጂፓስ አንድ ራሱ የቻለ ብራንድ ነው። ለምሳሌ ኤልጂ አለ። ይሄ ኤልጂ ነው። ኤልጂን ጂፓስ ልንለው አንችልም። ጂፓስ ተብሎ አይጠራም። ጂፓስ ራሱን የቻለ አንድ ብራንድ ነው። ያው መጀመሪያ ግን በእነዚህ ስፒከሮች የገባው በጂፓስ ብራንድ ነው። ለዛ ነው ጂፓስ ብለን የምንጠራው ማለት ነው። ያው ለምሳሌ ኤልጂ ሶኒ ብለን እንደማንጠራው እንደነዚህ እቃዎችን ጂፓስ ላይ ገጥም ጂፓስ ራሱ የጂፓስ ከሆነ ችግር የለውም። ግን ለምሳሌ ዳይመንድ ሆኖ ጂፓስ ላይ ገጠምን ሲባል ትክክል መስሎ አይታይም እንደኔ ማለት ነው። እና በተረፈ እነዚህ በጣም ቤስት የሆኑ ስፒከሮች ናቸው። በተለይ ደግሞ ምርጥ ከዚህ ከፍ ያለ ስፒከር ደግሞ ከተገኘ ደግሞ ሞር ድምፁ የበለጠ አሪፍ እየሆነ ይመጣል ማለት ነው። እስከ 80 ዋት ሰፖርት የሚያደርጉ ስፒከሮች ከተገኙ እንደዛ መጠቀም ይቻላል ማለት ነው። በተረፈ ስለዚህ አንዳንድ ነገሮችን እንትን ልበል። የክላስ ዲ በብዛት የሚታወቀው እነዚህ ኮይሎች አሉት፣ እዚህ ጋር ኮይሎች አሉት እና አይሲው ይሄ ነው፣ ዋናው አይሲ ማለት ነው። የክላስ ዲ አይሲ ይሄ ነው። ክላስ ዲ ያው የሚሰራው ዲጂታል ዌቭ ነው ሳይኑ ማለት ነው። ስለዚህ በዛ መንገድ ነው እንትን ሞር ዲጂታላይዝድ የሆነ ነው፣ ፉል ዲጂታላይዝድ ማለት ነው። ስለዚህ እነዚህን እቃዎች እየገዛን እንደዚህ ስፒከር ካለን መጠቀም እንችላለን ማለት ነው። በጣም ቤስት እቃ ነው። ስለሰማችሁኝ በጣም አመሰግናለሁ። ላይክ፣ ሼር፣ ፎሎ እያደረጋችሁ
የበለጠ ሌሎቹን እንደዚህ አይነት የፈጠራ እቃዎች የፈጠራ እዚህ የዲአይዋይ ስራዎችን እንድንል ፎሎ ሼር እያደረጋችሁ እንድትከታተሉኝ በትህትና እጠይቃለሁ። አመሰግናለሁ።